ግን ደስ ብሎኛል። እውነት የሆነ ሰርፕራይዝ አድርጋችሁኛል። ከጠበኩት በላይ ነው። እንዳያችሁት ዲኮሩ ቤት በተገኘው ገበር ሊሰፋ በመጣ ልብስ ነው ዲኮር የሰሩ። ቤቱንም አሳምረውታል። እንግዲህ ወርክሾፓችን ነው፣ መስፊያ ቦታችን ነው። ሰራተኛ ነው እሱ። ከፈለገ ግን አይገኝም። ሰኞ ቀን አይገባም። ሰኞ ቀን ከሰዓት 10 ሰዓት ነው እያለ የሚመጣ። የት ነው የቆየሽ? ገብቻለሁ እኮ። ወይኔ ጉድ! ግን ጥልፉን እንወደዋለን። ባህር ያለው እውነት ባህር ያለው ጥልፉ በጣም ቆንጆ ነው። በቃ እንግዲህ እየቀረም እየመጣም ችለ ነው እየሰራን ነው። ማርፍ እየተሻሽላል አይደል? በደንብ ቆንሲ በጣም የምወድላት ነገር ለስራ ያላት ተነሳሽነት ነው። በጣም መልካም ሰው ናት። ስራ ነው፣ ምንም ቀልድ የለም እንዳልኩ ነው። ወሲዬ መልካም ልደት፣ እንኳን ተወለድሽ አለቃችን፣ እህታችን፣ ስለሁሉም ነገር ቴንኪው ብያለሁ። ሰላም ጤና ይስጥልን፣ እንደምናችሁ የወሰን ጥበብ ቤተሰቦች። ዛሬ የምንገኘው በወሰን ጥበብ የዩቲዩብ ቻናል ነው። የዩቲዩብ ቻናሏ ዛሬ እንደተለመደው ጥበብ ወይም ሹፎን ለማሳየት ሳይሆን ለየት ባለመልኩ ነገ እሁድ ሰኔ 28 እሷ የተወለደችበት ቀን ነው። እኛ ደግሞ ነገ የስራ ቀን ስላልሆነ እረፍት ስለሆነ ቅዳሜ ቀን በ27 በስራ ቦታዋ የስራ ባልደረቦቿና እኔ ባለቤቷ ባለንበት ከጀርባ ሆነው በጣም ብዙ ስራ የሚያቀላጥፉ ሰራተኞች ጋር ተመካክረን ሰርፕራይዝ ለማለቷል በማክበር በወርክሾፕ ተገኝተናል። በዚህ ወርክሾፕ የተወሰነች ትንሽ ሴሬሞኒ እሷ በማታውቀው መልኩ አዘጋጅተናል። ለነገ ያዘጋጀችውን ጥበብ ልብስ ደብቀን አስቀምጠን ሰዓት ለካው እንግዲህ እዚህ ከእናንተ ፊት የምትሞክሩ ይሆናል። ሌሎች ነገሮች ትንሽ ሴሬሞኒ ነገር አዘጋጅተናል። ወደ ውስጥ ገብተን ያሉትን ነገሮችና ከሰራተኞቻቸው ጋር ያላትን ግንኙነት እንዲሁ እናስጎበኛቸዋለን። መልካም ቆይታ። እንደምታዩት እንግዲህ እዚህ ያሉት የሚሰፉ የሚጠልፉ ናቸው። የእሷ ሴሬሞኒ እንደዚህ ተዘጋጅቷል። ስለዚህ እሷን በመጠበቅ ላይ ነን። ወርክሾፓችን እንግዲህ አሞላ ጎደል ይህን ይመስላል። መልካም ቆይታ። አንብብ ጀግኒት እንኳን ተወለድሽ። ለልጆች እናት ሁሉ ነገር ነሽ። እሺ ሰላም ሰላም። አሁን ለነገ የተዘጋጀችበት የልደቷ ልብስ ዛሬ ያለምንም ሙከራ ከእናንተ ፊት ሞክራው አይታው ወዳው ሚስተካከል ካለው እናስተካክለዋለን። ወደዛው እንሄዳለን።
መልካም ቆይታ። ቀሚሴ ይህን ይመስላል። ንጉስ እያመሰግናለሁ። ቆንጆ ቀሚስ ሰርታልኝ። እንደም ጫማ ለመኖሩ ጫማ ነግሩኝ ፕሮግራሙን ሄል ያለው ጫማ ቢለበስ ደግሞ የበለጠ ያምራል። ግን ወድጃለሁ። አሁንም ቆንጆ ነው። ወዳችሁታል? እሺ ዛሬ እንግዲህ ፕሮግራማችን ይመስል ነበር። ምን ተሰማሽ? በጣም ደስ ብሎኛል። ያላሰብኩት ሰርፕራይዝ ነው። ደግሞ ልጆቼ ጋር ስለሆነ ልጆች አይደላችሁ በእድሜ የሚበልጠኝ ሰው ሊኖር ይችላል። ምንድን ነው ሳክብኝ አንተ ያው ግን ደስ ብሎኛል። እውነት የሆነ ሰርፕራይዝ አድርጋችሁኛል። ከጠበኩት በላይ ነው። እንዳያችሁት ዲኮሩ ቤት በተገኘው ገበር ሊሰፋ በመጣ ልብስ ነው ዲኮር የሰሩ። ቤቱንም አሳምረውታል። እንግዲህ ወርክሾፓችን ነው፣ መስፊያ ቦታችን ነው። ደስ ብሎኛል። እንግዲህ እዚህ የምታያቸው የእናንተን ልብስ የሚያሳምሩ ዲዛይነሮች ናቸው በሏቸው። በቃ እነሱ የጠለፉትን እነሱ የሰፉትን ለምትለፉ ይሄ ሁሉ ጎረምሳ የምታዩት ወጣት ወሰን ጥበብ ውስጥ የተካተተ ነው። የሚያሳምሩትም እነሱ ናቸው፣ የሚያበላሹትም እነሱ ናቸው። እና በጣም ደስ ብሎኛል። ያላሰብኩት ሰርፕራይዝ ነው። በቃ የዘንድሮ ልደት ለየት ያለ ነው። አመሰግናለሁ። የበለጠ እንሰራለን፣ የበለጠ እናድጋለን አብረን። አይሰማም ደግሞ አመሰግናለሁ። ሰርፕራይዝ አብረን ስላደረከኝ ዲኮር አህመድ ሰፊው ነው የሰራው። ሌላ የሰራ ሰው ቀሚሱን ያው ንጉስ ነው የሰራው። ናቲ ደግሞ የቤቱ ቀኝ እጅ አንዱ ደግሞ ያው ናቲ ይባላል። በጣም ጎበዝ ታታሪ ሰራተኛችን ነው። እና ስላሳመራችሁ ይሰፍታችሁ እንደዚህ የሚያምር ዲኮር፣ ምግብ፣ ኬክ ፕሮግራም ደስ ብሎኛል። አመሰግናለሁ በጣም። አሁን ወደ እነሱ ዙር ካሜራ ማን ለቀቀ? መነን አቅራቢያችን ላስተዋውቃቸው በቃ። መነን እንግዲህ መነን የሚያቀርብልን ሳቶሶ ይባላል። ሸማኔ ነው፣ ጎበዝ ዶርዜ ነው የሚባል። እንደምታዩት ይህ ሳቶሶ ይባላል። ጎበዝ መነን አቅራቢያችን ነው። በሰዓቱ መነን ያቀርባል። ቆንጆ መነን ያቀርባል። ቆንጆ ያልሆነ መነን ካመጣ ደግሞ ይዘቀጥል ትባላለህ። እንደዛ ነው የሚባለው። ቆንጆ ነው ማመጣ እንግዲህ ለንጉስ ነው ማቀርበው። እኔ ፊሲ ምናምን ሁለት አይና ምናምን እንዳና ያቀርባለሁ ለንጉስ። ከዛ ተቀጥላለ። እንግዲህ ቆንጆ መነን ካላመጣ ይባረራል ሁሉ። ግን ቆንጆ መነን ነው የሚያቀርብ። ከኛ ጋር ስንት ጊዜ ሰራ መነን በማቅረብ? 2 ዓመት ሰርቻለሁ። 2 ዓመት ሆነ አይደለ? እናመሰግናለን ሳቶሶ አብረን ስለምትሰራ። እሺ እኔም አመሰግናለሁ። የቤቱ ተወዳጅና ትንሹ ሰፊ እውነቴ በጣም ነው የምወደው። ከኛ ቤት ሲገባ ምንድነው ሰራልን የነበር? ምንድነው ሰራ የነበር ስትገባ? ከመጀመሪያው ከወገብ በታች ይሰፋ ነበር። ረዳት ሰፊው ነው ይሰፋ ነበር። አሁን ዋና ሰፊ ነው። የወንድ ልብስ ቆንጆ አድርጎ ጠፈፍ አድርጎ የሚሰራልን ትንሹ ይባላል። ትንሹ እኔ ነኝ ያወጣሁለት ስሙን። የቤቱ ትንሽ ስለሆነ እኔ ነኝ ትንሹ ያልኩት። ጠይብ ነው ስሙ። ጎበዝ ሰራተኛ ነው። እውነት ታታሪ ነው። ከሰኞ እስከ ቅዳሜ 24 ሰዓት ነው የሚሰራ። ትንሽ ሰዓት ነው የሚታየው። እውነት ይሄ እውነት ነው አይደል? እንደ ትንሹ ስራ ካለ ወደ ኋላ አይልም። አንደኛ ጀግና ሰራተኛችን ነው። ይሄ ደግሞ የቤቱ ጀግና ጠላፊ ነው። መቼ መጠመቸ የምትሄድ ወደ ቤት? ቅዳሜ ማታ። ሰኞ ስራ የገባ ቅዳሜ ማታ ነው እዚሁ ነው የሚውለው፣ እዚሁ ነው የሚያድረው፣ እዚሁ ነው የሚሰራው። አስቸኳይ ሲኖር እሱ ነው የሚሰራው ቶሎ። ሰኞ የመጣ ቅዳሜ ማታ ነው የሚሄድ። እሑድ ለረፍት አንድ ቀን ወደ ቤቱ የሚሄደው። አሊያ 24 ሰዓት ስራ ቦታ ነው። በማንኛውም ሰዓት ስራ ሲባል ይሰራል። ጎበዝ ሰራተኛ ነው። ጀግና። እቺ ደግሞ ፎራፊ ነች።
እቺ ደግሞ ፈራፊ ማደር የማይወደው ሰራተኛችን ይሄ ነው። አንዱ ምሳ ሰዓቱን አክብሮ ይወጣል። 12 ሰዓት በኋላ አስቸኳይ ነው ቢባልም ጥሎኝ ነው የሚጠፋ። አቃቆ ነው እዛ ውጭ ግን ጎበዝ ሰራተኛ ነው። እዚህ በኋላ ያስተካክላል። እየተመከረ ነው። አስቸኳይ ሲኖር እንዲያደር እየተመከረ ነው። እኔ እንጃ ቤት ማን እንዳለች አላውቅም። የምጠብቀው ሰው አለች መሰለኝ። ሰዓት በጣም የሚያከር ምሳ ሰዓቱን ወጦ ነው የሚመጣው። ሌሎች ምሳ ሰዓት ሁሉ ላይ ወጡ ይችላሉ። ማታ ደግሞ በጊዜ ወጦ ነው የሚጠፋት። ታስተካክላል። አይ ጎበዝ ሰፊ ነው። ጎበዝ ሰፊ ነው። ከዚህ ደግሞ የሴት ግሩፕ ነው። እዚህ ጋር ደግሞ ወርቅዬ ትባላለች። የቤቱ ምን እንበላት ሞተር ብለዋታል ሰራተኞች። ቅርብ ታቀርብላቸው። ወርክሾፓችን 7ኛ ፎቅ ላይ ነው። ከሱቃችን ይርቃል። እዛ በላይ ሊፍት የለውም። በቀን 7 ሊትር ልትመጣ ትችላለች። እንግዲህ ስንት ትመጫለሽ በቀን? 5 ጊዜ ታሳለሽው። እንደው እዛም በላይ 10 መምጣት ቢኖርባት 10 ዕቃ ይዛ ትመላለሳለች። የቤቱ አንደኛ ናት። ሪሴፕሽንም እሷ ነች። ና ጨብጮ ጀግና ሰራተኛችን ነች። እዚህ ጋር ደግሞ ቆነጃጅቶች ይታያቸዋል። በጣም የምወዳቸው ነገራችን ላይ ሴቶችን እናበረታታለን። እንግዲህ እህታማቾች ናቸው አይደል እናንተ? መጀመሪያ ማን የመጣ? እሷ መጣች፣ እሷን አመጣች፣ እሷን አመጣች። እየተሳሳቡ የቤተሰብ ቤት አድርገውታል ሱቁን። ጎበዝ ሰራተኛ ነች። እንግዲህ አዲስ ጠላፊ ነች። ለምዳለች። እዚሁ ነው ያስለመርናት አይደለም እንዴ? እዚሁ ነው ያስለመርናት። አሁን ጎበዝ ሰራተኛ ሆናለች። ሴቶችን ማበረታታት ስለምወድ እንግዲህ ለስራ ገብቼ ስትለኝ እሺ ነው ያልኳት። አሁን ጎበዝ ሆናለች አይደል? እዚህ በላይ ደግሞ ጠንክረሽ ትሰሪያለሽ። አዎ እሰራለሁ። እቺ ደግሞ ከቤቱ ጸባይኛ ሰራተኛችን ነች። ፈርጥ ተካይለች። ፈርጥ በደንብ ለምትተክል ፈርጥ ከተነቀለባችሁ ፈርጥ ካላሳመረች እቺ ነሽ ጠያቂዋ አይደለም? ከኛ ጋር ስለምትሰሪ ምን ይሰማሻል? በጣም ደስ ይለሻል? ያው ስራ ቢበዛ ምን ቢልም ይሁን። እነዚህ ደግሞ እና ትንሽ ወደዚህ ቀረብ በላቸው። እዚህ ጋር የምታያት ደግሞ ጎበዝ ጠላፊ፣ ጎበዝ አንደኛ ጠላፊ፣ የሚያማምር የአርብ ልብስ የምትጠልፈው እሷ ነች። እንግዲህ ታያታላችሁ። ቅጭጭ ያለች ነች፣ ግን ትነዳዋለች። መኪናውን እንደ ጉር ነው የምትነዳው። ጎበዝ ሰራተኛ ነች። እውነት ጎበዝ ሰራተኛ ነች። በሰዓት ነው የምትገኝ፣ በሰዓት ነው የምትሰራው። ኃላፊነቷን በደንብ የምትወጣ ሴት ነች። አመሰግናለሁ ብርቱ። አመሰግናለሁ። ያው እናንተ ስራት ነው እኔን የሚያስከብረኝም፣ እናንተ የምትሰሩት ነገር ነው እኔን የሚያስመሰግነኝም የሚያስወቅሰኝም። ስለዚህ ጎበዝ ነሽ። አመሰግናለሁ። እችም አነር ናት። እች ጎበዝ ሰራተኛ ናት። ጎበዝ ጠላፊ ናት። እውነት መጀመሪያ እሷን ያገኘናት፣ ከዛ እነሱን ያመጣት እሷ ነች። ጥልፏን አይተን ፈትነን ስናያት አንደኛ ነች። እንደመጣሽ እንጂ በጣም ብዙ ልብስ ነበር የሰራሽ አይደል? እዛ በኋላ ነው ትንሽ መጥፋት አብዝተሻል፣ ተስተካከያለሽ እንጂ በጣም ጎበዝ ነች። ከእውነት በጣም ጎበዝ ጠላፊ ናት። የሚያምር ሶፍት የሆነ ጥልፍ ነው የምትጠልፈው። ጎበዝ በርቺ። እዚህ ጋር ደግሞ ሽፌን ሰፊያችን ነው እንደምታዩት። በጣም ጎበዝ ሽፌን ሰፊ፣ ሰዓቱን አክባሪ፣ ስርዓት ያለው በቃ ቁም ነገረኛ ሰው ነው። በቃ ይሄን አስቸኳይ አድርስ ካልኩት አስቸኳይ ያደርሳል። ጎበዝ ሽፌን ሰፊያችን እሱ ነው። እኛ ጋር ስለተቀላቀልክ እንኳን ደስ አለህ። እዚህ ስለምሰራ ምን ይሰማል? ቤቱ ተመችቷል? ምን አይነት ቤት ነው ስታየው? ማለት ስራ መስራት በነገራችን ላይ ለራሴ እውነት ነው። ለራሴ ብዬ ነው የምሰራው፣ እንደራሴ ብዬ ነው የምሰራው እና እኔ ደስ ብሎኝ ነው የምሰራው፣ በፍቅር ነው የምሰራው። ከመጣ ጀምረ ስራ በደንብ እየሰራህ ነው? አዎ በደንብ እየሰራሁ። እኛ ቤት ቀልድ የለም፣ ስራ ነው። ኧረ እኔም በስራ ላይ እኔ እናመሰግናለን። በርታ፣ በደንብ በርታ። ይህ ደግሞ በስፌት ስንት አመት ቆይታል? የአበሻ ልብስ በመስፋት አበሻ 6 ሽፎን ደግሞ 12 አመት ቆይቻለሁ። 16 አመት ሰፍታል ማለት ነው? አይ 12 አመት ሽፎን 12 አመት አጠቃላይ 12 አመት ሙሉ እንግዲህ የአበሻ ልብስና ሽፌን ሲሰራ የቆየ በጣም ልምድ ያለው ሰፊያችን ነው። ጎበዝ ነው። እንግዲህ አብረን ደግሞ ቀጣዩን የሚያማምር ልብስና ሽፎን እየሰራ እንልክላችኋለን። ከሱ ጋር በርታ።
ይሄ ደግሞ ጎበዝ ጠላፊ ነው። ፈጣን ነው እውነት። እሺ ጎበዝ ፈጣን ነው፣ ጎበዝ ነው። ትንሽ ማደር ነው የማይወድ ግን እኔ ቤት ገብቶ ቀልድ የለ በግዱ ያድራታል፣ እያደረ ይሰራል አይደል? ግዴታ ነው፣ ስራ ነው። ሳድር ያመኛል ራሴ ምናምን ይላል፣ ግን እያስቀደርን ነው ቢሆን እያሳደርን እያሰራ ነው። ግን ጎበዝ ጠላፊ ነው። አንተም በርታ። ኪንግ ክብስ ለንጉስ አንዴ ለንጉስ ኢንጀክተር ንጉስ ማለት የቤቱ ቦዲ ይበልን ያለ እውነት የቤቱ ጎበዝ ሰራተኛ ነው። ስፌት በቃ የሚችለው የለም። የምትፈልጉን ስፌት የሚሰፋላችሁ ንጉስ ይባላል። ሰዓት አክባሪ ነው። ኃላፊነቱን የሚወጣ ነው። በጣም ነው ኃላፊነቱን የሚወጣ። አስቸኳይ ነው ካልኩት ደጋግሜ ያልነገረውም በቃ እሱ ሲቀርም አንቆጠውም። ለምን ምክንያት ካለው ነው የሚቀርብ። እንዲሁ ዝም ብሎ በየምክንያቱ እያመካኘ አይቀርም። በጣም ጎበዝ ሰራተኛችን ነው። በጣም ጎበዝ ሰፊያችን ነው። ሰዓት አክባሪ ነው። ምን ብዬ ልግለጽ ንጉስዬ? በቃ የኔ ዋናው ነው። አመሰግናለሁ። አሌክሶ ደግሞ በቃ ወንድሜ ለአሌክስ እውነት አሌክስ ማለት ነው የቤቱ ጎበዝ ጠላፊ ነው። ከዛ በላይ እንደ ወንድም በቃ እየተመካከር ነው ስራ የምንሰራ። እኔ እንደ ወንድሜ ነው የማየው። ማርያምን በጣም ቤተሰብ ነው። ከኔ ጋር ብዙ ጊዜ ሰራ። በቃ አዲስ አበባ ከመጣን ጀምሮ አብረን የተሰደድን ከጎንደር አብረን እንደምንሰራው። ጎበዝ ጠላፊ ነው። ስርዓት ያለው ነው። በቃ ኃላፊነቱ የሚወጣ ነው። ስራ ካለ አለ ነው። 24 ሰዓት ይሰራል። አመሰግናለሁ አሌክስ፣ እንደ ወንድም ስለምትታዘዘኝ ስቆጣህ ሳመሰግንህ አመሰግናለሁ። ቴንኪው። ለማንኛውም ጎበዝ ሰራተኛ ነው። ማሩ አርፍ አይቼው ጠፋብኝ ደስ ይላል። በጣም ጎበዝ ጠላፊ ነው እውነት። ግን ጤዛ ትንሽ ቆይ። ወይኔ ጉዴ! እኔ ጥልፉን በጣም ነው የምወድለት። ጎበዝ ሰራተኛ ነው። በጣም ጎበዝ ሰራተኛ ነው። እሱ ከፈለገ ግን አይገኝም። ሰኞ ቀን አይገባም። ሰኞ ቀን ከሰዓት 10 ሰዓት ነው እያለ የሚመጣ። የት ነው የቆየሽ? ገብቻለሁ እኮ። ወይኔ ጉዴ! ግን ጥልፉን እንወደዋለን። ባህሪ ያለው እውነት ባህሪ ያለው ጥልፉ በጣም ቆንጆ ነው። በቃ እንግዲህ እየቀረም እየመጣም ችለ ነው እየሰራን ነው። ማርፍ እየታሻሽላለህ አይደል? በደንብ ያሻሽላል። ወይኔ ጉዴ! በጣም ያሳቃችሁኝ። እዛ ነው ብሏል። ይሄን ያለሽ አይደለም ናቲ ማለት ናቲ እውነት ተበረከ በማረግ ማረግ ይባል ኮርስ አለ እንዴ? ናቲ ማለት ነው እውነት የኔ ቀኝ እጅ ነው። በቃ የሚያሰራልኝ እሱ ነው። ልብስ መዳረቅ የሚባል ታሪክ አለ። ቀጥሎ ያዳርቃል፣ ሊያድርም ይችላል። የሚያስጠልፍ እሱ ነው፣ የሚያሰማራ እሱ ነው። እውነት እኔ ኮርቼ ስራ በቃ ይሄን አሰራልኝ ስለው በኩራት የሚያሰራልኝ ሰው ነው።
ሲቀጥል ደግሞ ዩኒቨርሲቲ በዲግሪ የተመረቀን በምን የተመረቅናት? ቦታኒ ሳይንስ። ምን ሳይንስ? ቦታኒ ሳይንስ። ቦታኒ ሳይንስ። ግን በቃ እኛ ጋር እየሰራ ነው። ጎበዝ ሰራተኛ ነው። አይውላችሁ ተምራችሁ በየቤታችሁ ስራ አጣ ለምትሉ ራሱ ትምህርት ነው። እሱ እኛ ጋር ይሰራል። በቃ በዲግሪ የተመረቀ ነው። እዚህ ካሉት ውስጥ ስንተኛ ክፍል የጨረሳችሁ ናችሁ? 12ኛ ክፍል ነው። ብዙ የጨረሰ ነው አይደል? እሱ ግን በዲግሪ ተመርቆ አይ በፊልድ ስራ በጣም ሌላ ስራ እሰራለሁ ብሎ እውነት ለሌሎች ትምህርት ነው። ከዚህ ራሱን ዝቅ አድርጎ እየሰራ ለኔ ራሱን ዝቅ አድርጎ እየሰራ ነው እውነት። እና ነገ ትልቅ ደረጃ እንደምንደርስ ናትዬ ማርያም ከልቤ ነው እርግጠኛ ነኝ። ለምን ምርጥ ሰራተኛችን ነው። ነገ ትልቅ ቦታ እንደሚደርስ የራሱ ድርጅት እንደሚኖር እርግጠኛ ነኝ። ለምን በህይወት መንገድ ላይ ራሱን ዝቅ ያደረገ ሰው የሆነ ሰዓት ላይ ከፍ ይላል። ይሄ ሀቅ ነው። እና እናትዬ እኔ እወድሃለሁ፣ አከብርሃለሁ። ጎበዝ ሰራተኛ ነው። እንግዳችን ነው። እዚህ ጋር ተደበቀ ይዘው እንግዳችን ነው። እንግዳችን ነው እሱ። ወደፊት ሊቀላቀለን ይችላል። ተደበቁ። ወደፊት እንግዲህ ሰፊ ነው። እንግዲህ ሊቀላቀለንም ይችላል ከፈለገ። ጎበዝ ሰፊ ነው። ለማንኛውም ሌላ ቦታ ነው የሚሰራው። አመሰግናለሁ። Yeah.
እያሰሩኝ ነው ይልሽ። ቅዳሜ ቀን ሂሳብ ካልሰራው የሚለቀኝ ሰራተኛ የለም። ቅዳሜ ቀን ግዴታ የሳምንት ደሞዝ ይከፈላል። ያው አሁን ይሄ ሰፊ ነው። ሌላ ሰፊ ሂሳብ ሰርቷል። የተሰፋላችሁ ልብስ ልኬታችሁ ነው። በልደት ቀን ምን አለ ብታልፈኝ፣ ዛሬ እንኳን በዓል ነው ብለህ ብታልፈኝ ምን አለ። አሁን ልክ ነሽ፣ ግን ያው ስለሚያስፈልገን ነው። ልደት አክብረን እንደጨረስን ሌላ ሰርፕራይዝ አደረኩ። ሂሳብ ሳትሰሪ አትወጪም ተብዬ ሂሳብ እየሰራሁ ነው። ቅዳሜ ማታ የደሞዝ ቀን ነው። እናንተ ካላካችሁ ደግሞ ይሰራላችሁ አይደል? አዎ ስማ፣ ሰላም አለይኩም። እሺ ሰላም አለን። ስራ ይዘህ አቋረጥኩ መሰለኝ። አይ ችግር የለም። አዎ ዛሬ እንደምታውቀው የወሲ ልደት ነውና አንዳንድ ስለ ወሲ የምንነግረን ነገር ካለና መልካም ምኞትን እንድትገልጽልን ነበር። ልክ ነህ። ዛሬ የወሲ ልደት ነው። በመጀመሪያ እንኳን ተወለድሽ አለቃችን እህታችን ማለት ፈልጋለሁ። እነ ግርሜ ከዛ ፕሮግራም እያዘጋጁ ያየሁት ነበርና ደስ የሚል ነገር ይመስላል። ሰርፕራይዝ ልናረጋት ነው ዛሬ። ያው ከወሲ ጋር መስራት ከጀመርኩ አንድ አመት ከአራት ወር ምናምን እየሆነኝ ነው። ወሲ በጣም መልካም ሰው ናት። ስራ ላይ ቀልድ አታውቅም። ምንም እንኳን ከቤት ብንቆይም የኔ ያክል ጊዜ እንደማንኛውም ሰራተኛ እንደ አዲስ ሰራተኛ ነው የምንታይ። በስራ ድርድር የለም፣ በስራ ቀልድ የለም። ሁሌም ስራ ላይ በቃ አክቲቭ ነች። አታረፍድም። በጠዋት ነው የምትገባ፣ ማታ ምሽታ የምትወጣው ምናምን እና ለስራ ያላት አመለካከት በጣም ደስ ይለኛል። የኛን ሙያ አሻሽላለች ከጊዜ ወደ ጊዜ። በጣም ብዙ ባለሙያ የሚመጣ ሙያ አሻሽሎ ይሄዳልኝ። ያለነውም እስካሁን ድረስ አለን። ያው ከቤቱ በቻልነው አቅም ጥሩ ስራ ለመስራት እንሞክራለን። ከወሲ በጣም የምወድላት ነገር ለስራ ያላት ተነሳሽነት ነው። በጣም መልካም ሰው ናት። ስራ ነው፣ ምንም ቀልድ የለም እንዳልኩ ነው። እኔም አውቃታለሁ። ካሜራማኗ ነኝ። ያው ከካሜራ ጀርባ ሆኜ ሁሉን ነገር አውቃለሁና ግርሜም መልካም ሰው ነው። ያው ብቻ ደስ ይላሉ። ከዚህ ቤት ሁሉም ሰራተኛ እንደ ሰራተኛ ሳይሆን የሚሰራው እንደ ቤተሰብ ነው። ያው እንደፈለግነው ነው የምንሰራ፣ እንደፈለግነው ነው የምናድር፣ እንደ ቤታችን ነው የምንየው። ስራ ባይኖርም እናድራለን፣ ቢኖርም እናድራለን። ለስራ ያለን ተነሳሽነት በጣም ደስ ይላል። ይሄን ሁሉ ያመጣችሁ እሷ ነችና ወሲ መልካም ልደት ማለት ፈልጋለሁ። ያው እንግዲህ እስከዛሬ አብረን ቆይተናል። ከዚህ በኋላ እንቀጥላለን ብዬ ተስፋ አደርጋለሁ። ወሲዬ መልካም ልደት፣ እንኳን ተወለድሽ አለቃችን እህታችን። ስለሁሉም ነገር ቴንኪው ብያለሁ። እኛም እናመሰግናለን። መልካም ስራ። እሺ ቴንኪው ራስሽ። ሰላም ናቲ። ሰላም አለን። እንዴት ነህ? አለን። ሰላም ነው። አለን። ወሲ እንደነገረችኝ አንተ የወሰን ጥበብ ማናጀር እንደሆንክ ነግራኛለች። ሁሉን ነገር እንደምትቆጣጠር፣ ሁሉን ነገር እንደምታይ ነግራኛለች። ዛሬ እንደምታውቀው የወሰን ልደት ነውና መልካም ምኞትህንም ያው እስከ ወሲ ጋር መስራት እንዴት እንደሆነ አንዳንድ ነገር እንድነግረን ነበረ። ያው ተቆጭም ከሆነች ሁሉን ነገር ያው እንዳደብቅ አይደበቅም፣ ሁሉን ነገር ንገረንና ያው ተመልካቾቻችንም ወሲን የበለጠ እንዲያውቋት ትነግረናለህ። በቃ እንቀጥል። እሺ መጀመሪያ ያው ስለሷ ከመናገሬ በፊት ዛሬ የተወለደችበት ቀን ነው። እንኳን ተወለድሽልን። ስለተወለድሽ ደስ ብሎናል። መልካም ዘመን ይሁንልሽ፣ ረጅም እድሜ እንመኝልሻለን። በዚሁም አጋጣሚ ባለቤቷ ግርሜ በጣም የምንወደው አለቃችን ነው። እንደሷም ሆኖ እንደ ወንድም የሚያሰራን አሰሪያችን ነው። ሲቀጥል ደግሞ ወሲም ማለት በቃ ሶስት ሰው ናት ማለት ይቻላል። የሆነ ጓደኛ ሲሆን እንደ ጓደኛ ትሆናለች ማለት መዝናናት ባለብን ሰዓት ትዝናናናለች አብረን ምናምን። እንደገና ደግሞ የሆነ ስናጠፋ ምናምን ደግሞ ሲስተርሊ ነው በቃ የምትመክረን ምናምን። የሆነ ነገር ሲያስፈልገን ደግሞ የሆነ በፈለግነው ሰዓት የሆነ ነገር ቸግሮን ሊሆን ይችላል፣ ወይም ደግሞ የሆነ ፊውቸር አስበን የሆነ ነገር ልናሟላ ፈልገን ይችላል። እስከ ብድር ድረስ የሆነ እስከ ትልቅ ገንዘብ ድረስ ምናምን የምትሰጠን ሰው ናትና ወሲ ማለት በቃ ትልቅ ሰው ናት ማለት የተከበረች ሰው ናት ማለት ነው። እኔም አብሬያት ስለምሰራ ሁሉን ነገር የምትለው ልክ ነው አውቃለሁ። እሱን እና በዚሁ አጋጣሚ ልናመሰግናት እንወዳለን። እንኳን ተወለድሽልን ወሲዬ፣ እንወድሻለን። ወደ ውስጥ ደግሞ ደስ ይለኛል። አንዳንድ ነገሮችን ያው ለማየት ያክል እየሰሩ ነው ልጆች እየሰሩ ነው። ያው ስልክም የምታወራለች ያው እንደዚህ ነው። አንዳንዴ ብሬክ ታይም አለ ምናምን ብሬክ ታይም ይኖራል። ግን ያው አንዳንዴ ደግሞ ስራ የማይሰራበትም ሰዓት አለ። ልጆች ምናምን በወሬ የሚይዙበት ሰዓት አለ። ግን አብዛኛውን ጊዜ የምንሰራበት ሰዓት ነውና አሁን ስለመሸ ያው መውጫ ሰዓታቸው አይነት ስለሆነ ለዛ ነው እንደዚህ ተሰናክተው ቁጭ ብለው ያሉት ነው። እሺ ይሄን ይመስላል። ቴንክ ዩ በጣም እናመሰግናለን። መልካም ነው። ሰላም ንጉስ። ወይ እንዴት ነህ?
አለ። የስራ ድርሻህን እስቲ መጀመሪያ ንገርና። እኔ እንግዲህ ሰፊ ነኝ። በስፌት ማለት ነው ያለው። እሺ ዛሬ የወሲ ልደት ነውና አንዳንድ ነገር ስለ ወሲ እንድነግረንና በዛው መልካም ምኞትን እንድገልጽልን ነበር የመጣ ነው። ዛሬ የወሲ ልደት ነው። ወሲ ማለት እንኳን ተወለድሽልን። ወሲ የስራ ባልደረባዬ ነች። እንግዲህ ወሲን ሳቃት ወደ 1 ዓመት ገደማዬ ነው። ብዙ ሰራተኛ ነች፣ ታታሪ ነች። ለስራው ያላት አክብሮት ደስ የሚልና ለሰራተኛው ያላት አክብሮትን በዛው ልክ መግለጽ አልችልም። ከዛ መቀጠል ግን ስራ ላይ ስራ የማይሰራ ሰው አትወድም። በስራ ላይ ቀልድ እንደሌላት እኔም አውቃለሁ። ቀልድ አታውቅም። ስራውን አክብሮ የሚሰራና ትኩረት ሰጥቶ የሚሰራ ሰው ትወዳለች። በዛው ልክ ምን ጥፋት ታይችብህ ማለፍ አትፈልግም። ፊት ለፊት በዛው እስከሚበቃ ድረስ ትነግራለች። ከሰራ ትሰራለህ፣ ካልሰራ አትሰራም። በዚህ ታስደስተኛለች። ወሲ እንኳን ተወለድሽልን። መልካም ልደት። መልካም ኖርልን። እናመሰግናለን። መልካም ስራ ይሁንልህ። እሺ ሰላም ጽዮን። ሰላም ነክ አለው እንዴት ነሽ? እግዚአብሔር ይመስገን። እንደሚታወቀው ዛሬ የወሲ ልደት ነውና ወሲ ያው እንዴት አይነት አሰሪ እንደሆነች ለተመልካቾቻችን እንድነግሪልን ነውና በዛውም መልካም ምኞትሽን እንድገልጽልን ነበረ። እሺ እንግዲህ ወሲ ያው እዚህ ከገባሁ እኔ በጣም ብዙ ጊዜ አልሆነኝም፣ ግን በነበረን ቆይታ በጣም የምትገርም ሰው፣ በጣም አሪፍ፣ ለሰው የምትሰጠው ቦታ፣ ለሰው ያላት ፍቅር፣ በተለይ ለኛ ለሴቶች በስራ ቦታ የምትሰጠን ክብር፣ የምታበረታታ እና ለሁሉም ለወንዶችም ለሴቶችም ያላቸው በቃ እንደ አሰሪና ሰራተኛ አይደለችም፣ እንደ ጓደኛ፣ እንደ እናት ማስተካከል፣ እንደ እህት ማስተካከል ያለብንን ነገር እየነገረችን ማለት ጥፋት እንኳን ስናጠፋ ሳትቆጣን የምታርመን እና በጣም የምትገርም ሰው፣ በጣም ደስ የምትል ደግሞ ዛሬ ልደቷ ነው። እንኳን ተወለድሽልን ወሲ፣ ረጅም እድሜ ከጤና ጋር ፈጣሪ አምላክ ያድልሽ፣ ያሰብሽው የሚሳካበት የስራ ዘመን ይሁንልሽ። የልፋትሽን ውጤት የምታይበት የምትካሽበት፣ ከዚህም የበለጠ ያሰብሻቸው ነገሮች የሚሳኩበት የስኬት ዘመን ይሁንልሽ። እንኳን ተወለድሽልን። እናመሰግናለን። እሺ፣ እናመሰግናለን። መልካም